አንተ ጋር ይመጣል። የኢትዮጵያን መንግስት ጌታ ይባርከው። መልካም መንግስት አለ። ክብር ለኢየሱስ ይሁን። እኔ ይገርማል። በዚህ በኢትዮጵያ ውስጥ ሁላችሁ እንደምታውቁ ባለ 200 ብር አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10 አለ፣ ባለ 5 አለ። እንግዲህ የኢትዮጵያ መንግስት ይሄን ብር ያዘጋጀው ለኛ የኢትዮጵያ ህዝብ ይሄን ብር እንዲጠቀም ብሎ ነው። ሁሉ ብር ነው፣ ሁሉም ያስፈልጋል። ባለ 200 ያስፈልጋል፣ ባለ 100 ያስፈልጋል፣ ባለ 50 ብር ያስፈልጋል፣ ባለ 10 ጥሩ ነው፣ ባለ 5 ጥሩ ነው። ይሄ ሁሉ ህዝቡ እንደፈለገ እንዲጠቀም ብሎ ነው። ግን 200 ፓወር አለው፣ 100ም የራሱ ፓወር አለው፣ 50ም የራሱ አለው፣ 10ም 5ም እንደዛ ነውና ክብር ለኢየሱስ ይሁን። የኢትዮጵያ መንግስት ይሄን ብር እንዳዘጋጀ ሁሉ ደግሞ ጌታ ለህዝቡ ብሎ በዚህ በምድርቱ ላይ ሐዋርያቶችን፣ ነቢያቶችን፣ የወንጌል ሰባኪዎችን፣ አስተማሪዎችን፣ እረኞችን አስተያየት ሰጥቷል። መጠቀም ያንተ ፋንታ ነው። መጠቀም ያንተ ፋንታ ነው። አሁን ይሄ ባለ 200 ብር በእጁ የሌለ ሰው 200 የለም ብሎ ቢያወራ በሱ እጅ የለም እንጂ 200 አለ። ባለ 100 ብር የለም ብሎ ምንም ቢከራከር ማንም ቢከራከር ማይቢ በሰውየው እጅ የለም እንጂ 100 ብር በኢትዮጵያ ውስጥ አለ። አንዳንድ ሰው እንዲህ ይላል፣ ባለ 50 የለም ይላል። ማይቢ በአንተ እጅ የለም እንጂ ባለ 50 መንግስት ሰርቷል አለ። ባለ 10 አለ፣ ባለ 5 አለ። ኢየሱስ ጌታ ነው። አንድ ቤተክርስቲያን ሙሉ የምትሆነው እነዚህ አምስቱ ከያዘች ነው። ሐዋርያቶች፣ ነቢያቶች፣ የወንጌል ሰባኪዎች፣ አስተማሪዎችና እረኞች። አንድ ቢጎል ሙሉ አይደለም። ግን በአንድ ብቻ ይቻላል ማገልገል። አንዳንድ ቸርች እኮ ሐዋርያም የለም፣ ነቢም የለም፣ እረኛም የለም፣ ማይቢ ወንጌላዊ ቀርቷል። ስለዚህ እዛ ቸርች ነቢይ የለም እንጂ ነቢይ የለም ብሎ በምድር ላይ መከራከር አይችልም። በሱ እጅ ነው ያለው። እዛ ቸርች የለም እንጂ ነቢይ አለ። እዛ ቸርች የለም እንጂ ሐዋርያ አለ። ጌታ ሰውን መርጦ አስቀምጧል። መጠቀም ያንተ ፋንታ ነው ወንድሜ፣ መጠቀም ያንቺ ፋንታ ነው። ኢየሱስ ጌታ ነው። ይሄ ከቃል ማየት ይቻላል። ስለዚህ ዛሬ ነቢይ ነው የማወራው። እናንተ እግዚአብሔር ሰዎች በዚህ ዓመት እንዲህ ይሆናል። ጌታ ገንዘብ ሰጥቶ ሳይሆን ራእይ ሰጥቶ ይልካል። ራእይ ሰጥቶ ይልካል። በዚህ በመጽሐፍ ቅዱስ ስናይ ገንዘብ ይዞ የተነሱ ሳይሆን ራእይ ይዞ ጌታን ይዞ የተነሱ ሰዎች ሁሉ ብዙ ቦታ ደርሰዋል። ጌታ በብዙ መንገድ ይናገራል። ለሚሰማ ሰው ጌታ ይናገራል። አሁን ጊዜ ደርሷል። በአንድም በሌላም ጌታ ይናገራል። ከዚህ በላይ ብሎክ አታደርግ። ከዚህ በላይ እምቢ አትበል። ልብን ክፈት፣ አይምሮን ክፈት። ነቢይ እንዳለ እመን፣ ሐዋርያ እንዳለ እመን። ጌታ ደግሞ ድንቅ ያደርጋል። አሁንም ጊዜ ነው፣ አሁንም ሰዓት ነው። በተለይ ኢትዮጵያዊ የሆናችሁ የትም ቦታ ያላችሁ ሁላችሁ በአንድም በሌላም በአንዳንድ ባላስፈላጊ ትምህርትና ባላስፈላጊ ምክር ከነቢያቶች ርቃችሁ የምትገኙ ሰዎች ሁላችሁ ስሙኝ። የፈለገ ይምጣ እንጂ ነቢይ እኮ ማለት የጌታ አፍ እኮ ነው። የጌታ አፍ እኮ በጨርቅ አይዘጋ። እንደው ከዚህ በላይ እንዲህ ይሆናል። በዚህ በኢትዮጵያ ምድር በኃይል የሚቀጥለው ሚኒስትር ቢኖር ነቢያቶች፣ አፖስቶሎች ከዚህ በኋላ ማንም አይችላችሁም፣ ማንም አይቋቋምም። አይዛብ ቢያወራ ያንተ ፓስተር ክፉ ቢያወራ ማንም ምንም ብናገር ሽሮኝ ምን ልናገር? የእግዚአብሔር አፍ አይዘጋ። ጌታ ደግሞ ያደርጋል። ማንም ምንም ቢያወራ ነቢያቶች አልፎ ይሄዳሉ። አታሸማቀቁን። ጊዜ ደርሷል፣ ዘመን ደርሷል። ጌታ መልካም ያደርጋል። ለሚሰማ ሰው ጌታ ይናገራል። አንተ ባሰማው እንኳን ጌታ ይናገራል። እወዳቸዋለሁ። ስለዚህ ኢትዮጵያ መንግስት ባለ 200 ባለ 100 ባለ 50 ባለ 10 ባለ 5 እንዳዘጋጀ ሁሉ እናንተ እግዚአብሔር ሰዎች በምድር ላይ እስካላችሁ ድረስ ሐዋርያቶችን፣ ነቢያቶችን፣ የወንጌል ሰባኪዎችን ተጠቀሙ። ጊዜ አሁን ነው። ሰዓቱ አጭር ነው። አሁን መጠቀም ትችላለህ። ከዚህ በኋላ በማይሆን ቦታ ላይ አትቀመጡም። እወዳቸዋለሁ። ድንቅ ወይስ ድንቅ ያደርጋል። የምትፈልገው ገንዘብ ነው፣ ጌታ ያዘጋጃል። አንተ ስማ እንጂ እሱ በጎን ይቆማል። ጌታ እኮ ለአብርሃም እንዲህ ያለው ውጣ ነው ያለው። አንተ ከወጣ እባርካለሁ ብሏል። ኢየሱስ ጌታ ነው። አንተ ውጣ እንጂ ፈልገ ያጣው በረከት ፈልጎ አንተ ጋር ይመጣል። ሻሎም። ሁለቱ ሐዋርያትና ነቢያት ቅዱሳት መጽሐፍት ተጽፈው እስኪያልቁ ድረስ ኦቶሪቴቲቭ የሆነውን ቅዱስ መጽሐፍ በመንፈስ ቅዱስ ተነድተው ለመጻፍና ለመስጠት የተሰጡ ስለነበሩ ቅዱሳት መጽሐፍት ተጽፈው ሲያልቁ ሁለቱ አገልግሎቶች ቆመዋል ብለው የሚያምኑ የመጽሐፍ ቅዱስ መምህራን አሉ። ሐዋርያትና ነቢያት በዚህ ዘመን የሉም። አንዳንዶቹ ወንጌላውያንን ይጨምራሉ፣ ግን
በአብዛኛው ሐዋርያትና ነቢያት በዚህ ዘመን የሉም። ምክንያቱም ኦቶሪቴቲቭ ስክሪፕቸር አለን። ኤፌሶን ምዕራፍ 2 ቁጥር 20 ደግሞ በሐዋርያትና ነቢያት መሰረት ላይ ታነጻቸዋል ስለሚል መሰረት ሆነው አልፈዋል የሚሉ አቋሞች አሉ። መከራከሪያ ነጥቦችም አሏቸው። ብዙ አያሳምነኝም። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። አንደኛ ቆሮንቶስ ምዕራፍ 1 እንደሚነግረን ጌታችን ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ ዘሶኮልድ ነቢይ ነኝ ባዮች ግን መጽሐፍ ቅዱስ እየገነጠሉ እየቀደዱ ባፋቸው የሚበሉ አየን። ሲሚንቶ የሚበሉ ቫዝሊን የሚበሉ ግን ፕሮፌት ነኝ የእግዚአብሔር ቅባት የእግዚአብሔር ምናምን የሚሉ የአእምሮ ህመምተኛ እኮ በቃ ህመም ነው ይታከማል። ይሄ ግን መንፈሳዊ ነገር ነው። ቀጥታ ዲሞኒክ ነው፣ አጋንንታዊ ነገር ነው። የሚያሳዝነው ያው መቼስ የመጨረሻው ዘመን በተቀደሰው ስፍራ ርኩሱን ነገር ስታዩ ያን ጊዜ መጨረሻው እንደቀረበ ወቆ ነውና መድረክ ይዞ ግን ሲቆም ያ ነገር ከባድ። በጣራ ላይ የሚሮጡ አየን፣ በቆርቆሮ ላይ ሲሮጡ አየን። አባላቶቻቸው ላይ እግሮቻቸውን አርገው ሲጋልቡ አየን፣ ሲያስተምሩ አየን። ሙሉን ፕሮግራም ሰውየው ሽማግሌው ጎረምሳውን ነቢይ ተሸክመውት እሳቸው አህያ ሆነው እሱ ጌታ ሆኖ በአህያ ላይ ተቀምጦ የቸርቹ ሽማግሌ ላይ ተቀምጦ ሙሉ ስብከት ሲሰብክ አየን። ምን ያላየነዋል? ወጣ ስንል ከኢትዮጵያ ደግሞ አፍሪካ ውስጥ ሳር ሲያስግጣቸው አየን፣ አውሬዎች ሲያስበላቸው አየን። አሁን በዚህ ቅዱስ መድረክ ላይ ባንናገረው ደስ የሚለን ነገር ሆነ። የሚያሳዝነኝ ግን ደጋግሜ ሁሌም ማውራው ግን አንዳንድ ጊዜ የእግዚአብሔር ፍርድም ሊሆን ይችላል ብዬ አስባለሁ። እንዲህም እያወራን ግን ያ ነገርን አቅልለው የሚያው ሰዎች መኖራቸው ምን ይሆናል? ግን ዴቭ ግን ትንቢትን ባትቃወም ጸጋን ባትቃወም ግን ጸጋን ነው የሚሉት ደግሞ መጽሐፍ ቅዱስ የሚቀድ ጸጋ መንጋ እንዳለ አላውቅም። ቫዝሊን የሚያስበላ ሲሚንቶ ዱቄት የሚያስልጥ ጸጋ መንጋ እንዳለ አላውቅም። ብዙዎች ግን ለምን ትናገራቸዋለህ ይሉኝ ነበረ፣ አሁንም ይሉኛል። እኔ ካልተናገርኩ ማን ሊናገር ይችላል? ስለዚህ ሁሉም በያለበት ቢችል ቢናገር ብንተጋገዝ ጥሩ ነው። እነዚህ ሰዎች ሙሉ በሙሉ ከሃይማኖታችን ውጭ የሆኑ ሰዎች ናቸው። ከወንጌል እምነት ውጭ የሆኑ ናቸው። በእርግጥ ነው ተወልደው ያደጉት በትልልቆቹ ቸርቾች ውስጥ ነው። እዛ በጥቂቱ ለምደው የወጡትን ነው በትልቁ የሰሩት። እዛ ዶሮ ሲጫረት አብረው ያጫሩቱ ነበር። እዛ ነቢይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነቢይትም የለችም። እንግዲህ ከዚሁ ጋር ያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው ማለት። እንግዲህ ፍሬ እያየን ነው ማለት ነው። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍን፣ ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለህዝባችን ነው፣ እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽህና መመለስ አለበት። ምክንያቱም ቅድም ስጠይቅ ለምን ሐዋርያትና ነቢያት ብለሃል? ሁለቱ ያስተምሮ ንጽህናችንን ስላራገፈ ነው፣ ስላሽመደመደ ነው፣ እኛም እየቃጣን ስለሆነ ነው። ስለዚህ አጥቢያዎቻችንን የምንለው ተመለሱ።